ምን እንዳስጨነቀሽ ምንም ሳትሸማቀቂ በነጻነት በደስታ ለጌታዬ አሳውቂ ተናገሪ። እሰይ ጌታዬ፣ እሰይ ጌታዬ፣ እሰይ ጌታዬ ተቀበሏት ማለት ነው። እሰይ ጌታዬ፣ እሰይ አባቴ፣ እሰይ አባቴ፣ እሰይ አባቴ። ሁሉን ነገር ፈተውላታል። አሜን በሉ። አሜን አሜን በሉ። አሜን አሜን በሉ። አሜን አሜን። ሁሉ ነገር አልቆልሻል። ምንም የሚደርስብሽ መከራ የለም ካሁን ወዲያ። ችግርሽን ፈተውልሻል ጌታዬ፣ ችግርሽን ፈተውልሻል ጌታዬ፣ 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 ጌታዬ። ሰዓት አሳዘነችኝ ድፍት ብላ። ሰዓት በጣም ነው ያዘንኩላት። ግን እስከ ዛሬ ያሳለፍኩት ምር ያለ ህይወት ትዝ ሲለኝ ቀጠልኩበት። የፈለገ ብታሳዝነኝም ቀጠልኩበት። በቃ ምንም ማድረግ አልችልም። አመሰግናለሁ። ሂሳብ ስንት ነው? ሂሳብ ከፍዬ ልሂድ። አንተን ብዬ መሰለኝ እኮ የመጣሁት። ጠንቋይ አልቀልም። በምን ላውቅ እችላለሁ? ስሚኛለሽ? እስከዛሬ ምቹ ስሜችን ታገኝሻለሁ። ከዚህ በኋላ ግን አዋርድሻለሁ። እሺ ማርክ፣ ማርኮም ማርክ ወይ እስቲ አስከፍልሽኝ አጣቂም ዛሬ ልክፈል። ተከፍሏል። ማን ከፈለ? ወዳጆችክ። ወዳጆችህ? ሴቶቹ ናቸው። መቼስ አንተ ወንድ ከፍሎልህ አያውቅም። ቆይ ምን ለማለት ፈልገሽ ነው? እኔ መለገ ምን እያስነካቸው ነው ሴቶቹ እንደዚህ የሚወዱ? ኧረ እኔ ምንም አላስነኳችሁም። የሆነ ገርግድማ ሰርተሃል። ገርግድ? መስተፋቀር። ኧረ ይቅር ይበልሽ። እኔ ብቻ እኮ ነኝ ያልሸፈትኩብክ። እውነቴን ነው። ብትጠበስ አሸተኝ የሆንክ ወጠጤ። ፈጣሪ ይቅር ይበልሽ። ቆይ ግን ምን አለበት ብታሳምኑልኝ? ልዬ ማርኮንን እኮ እኛ እናሳምነዋለን። አንቺ ብቻ ተረጋጊ፣ ራስሽን እንዳትጎጂ። እስኪ ምን ይዤ ነው የምረጋጋው? አንቺ አታስቢ፣ ማድረግ ያለብንን ሁሉ እናደርጋለን። እናንተማ ብታግዙኝ ያን ያህል ባልከበደኝ ነበር። ይኸውልሽ ልዬ፣ አንቺ ብቻ መተሽ እዚህ ጋር ቁጭ በይ፣ እሱ ከዚያ አይጠፋ። የምር ቡናሽን ይዘሽ ብቻ ቁጭ ማለት ነው። ምንድን ነው? እውነቴን ነው።
ያው እንደውም መጣልሽ። ማርክ ልቀቅኝ ወደዛ። ታውቂያለሽ ግን ምን ያህል እንደምታስጠይ አይትዩ። ለምን ማርክ? ስለወደድኩሽ ነገርኩሽ። ተይ ማለት አይገባሽም? እንደውም እንዲገባሽ ማለት ነው ለምታውቂያቸው ሰው በመሆንሽ የምነግርልሽ። እጭ መወደድ እንዳበሳጫል ንገረኝ ያልኩት አስመሰለው እኮ። አይ ተፈላጊና ፈላጊ ያለ መገጣጠም። እኔም ታሳዝኝኝ አብሪነሽ ማለት እንዴት ትችያለሽ ፉክክሩን? ፍቅር በገንዘብ የሚገዛ መሰልሽ እንዴ? ይኸውልሽ እኔ አንቺን ብሆን መጠጥ ያለ የሚንከባከብ የት ነሽ ወዴት ነሽ የሚል። አንቺ እኮ ዳዲ ኢሹ ስላለብሽ ነው። ከልጅነትሽ ጀምሮ ያለ አባት ስላደግሽ ያየሽው ወንድ ሁሉ አባትሽ ነው የሚመስልሽ። አቁሚ። አሁንስ ምርር ነው ያለኝ እሱን ያፈቀርኩበት ቀን። ልዬ ቸኩኝ እኮ ስለምቸኩኝ ነው። ይኸው ስልኩን እራሱ ስትሽ እባክሽን እሱን አስጨንቀኝ። ስንት ነው የሚሰራው? ምግብ በልተዋል አይደል? አዎ 6 ቡና ልዬ እኔም በልቻለሁ። ቡና እንጠጣ። እሺ ልኬልሻለሁ። እሺ ሊያየ የኔ ቆንጆ ይሳካልሽ። እንደው ማርክን በእጅሽ ያስገባ መድኃኒዓለም። ፍቅር ስለሆነ የልቤ ቁም ነገር መውደድ አይሰለቸኝ ተስፋ እንዲሆን ባገር መውደድ አይሰለቸኝ ተስፋ እንዲሆን ባገር የልቤ ቁም ነገር ሸጋው አንተ ሳለ መውደድ ጠብ ይመስል ለምን ትሸሻለህ? መውደድ ጠብ ይመስል ለምን ትሸሻለህ? ሻመዳ የዘገየ ተጓዥን ፈጠን ፈጠን ወደ አንተ ለመድረስ ህመሜ ባንተ ልጅ ቢሆንብኝ ፈዋሽ የልቤ ቁም ነገር የልቤ ቁም ነገር ኧረ እንዳንተ የለም ኧረ እንዳንተ የለም የልቤ ቁም ነገር የልቤ ቁም ነገር ኧረ እንዳንተ የለም ኧረ እንዳንተ የለም
ሰላም፣ እንዴት ናችሁ? ሰላም ነው። እስክርቢቴን አይታችሁልኛል? እሱ እንዲሰራልኝ ልጠይቅ ነበር። ምን እንዳደረስክልኝ ልጠይቅ ነበር የመጣሁት። እንዴት እንደዚህ አይነት ስክሪፕት ትጽፋለህ? እንዴት በጣም የተንዛዛ ነው። በቲክቶክ ዘመን እንደዚህ ትጽፋለህ? በሉጣ ይዘህልኝ ውጣ። አይደለም እኮ እንዴት እንደምናስተካክለው እያወራን እያስተካከልን። ውጣ በቃ። ስላልገባህ እኮ ነው። ውጣ ይዘህልኝ ውጣ በቃ። ውጣ ውጣ፣ አለቀ። ወይኔ አሁንስ በቃኝ፣ መረረኝ። በቃ ይቺ ምድር በቃችኝ፣ እኔ መሮኛል። በቃኝ። ወይኔ እንዴ አሁንስ እንዴ ዮኒ ጻድቄ በእናትህ ልክ አይደለም። እቤት ሄዳ ያው እኔ ሱቅ ልሄድ ስለሆነ ሄዳ ያው በእናትህ እሺ። ጻድቄ እንዴ ምንድን ነው የምትሰራው? ላካጭኝ እኔ ምር እንዴት ታደርጋለህ? ማርኮን ጻድቄ ራሱ እንዳጠፋ ጻድቄ ራሱ እንዳጠፋ ነው። ቶሎ ጻድቁ ራሱ እንዳጠፋ ነው። ቶሎ ቶሎ ድረስ ጻድቄ ራሱ እንዳጠፋ ነው። ምንድን ነው? ራሱ እንዳጠፋ ነበር ጻድቄ። ጻድቄ ለምን ታደርጋለህ? ምን ጻድቄ? ቆይ ምን ተፈጥሮ ነው ጻድቄ? ዮኒ ምን ተፈጥሮ ነው? ራሱ እንዳጠፋ እንዴ ምንስ ቢሆን እንዴት እንደዚህ ታደርጋለህ? ጻድቄ ራሱ እንዳጠፋ ነው። ምንድነው ጉዱ ጻድቄ? አባቴ ምነው በእናትህ ምነው እኛን ትተህ ለማትተህ? እኔ ምንም አልገባኝም ነገሩ። ወይኔ አባቴ እንዴት እንደዚህ ታደርጋለህ? ራሱ እንዳጠፋ ነው። አባቴ ለምንድን ነው እንደዚህ የምታደርገው እኛን ለማትተህ? እኔ ስልችትና ምርር ነው። ተስፋ ቆርጫለሁ በቃ። እንዴ ጻድቄ የምርህን ነው የምታወራው? እኛ እያለን ጻድቄ እነዚህ ማታደርግም። አንድ ቀን ይሳካል እኮ። መቼ? መብላት ሲያቅተኝ፣ መራመድ ሲያቅተኝ፣ መኖር ሲከብደኝ። እሺ ምን እናደርግ? ወይ እንዴ ካልሆነ በሌብነትን ጀምራ አንዛ ከሆነ ጥሩ። እናንተ በቃ ይኸውላችሁ የሚዘርፉ ቦታዎችን ፈልጉ። ጻድቄ እናንተ ሲከፋ ማቆም ማየት አልችልም። ለአንተ ህይወቴን እሰጣለሁ። ኧረ እኔን እሰጣለሁ ጻድቄ። እኔ ሲከፋ ማየት አንፈልግም። ሲከፋይ ማየት የማትፈልጉ ከሆነ፣ ጭንቀት የሚጨንቃችሁ ከሆነ፣ ስኬት እንዲመጣልኝ ከፈለጋችሁ እምላችሁን አዳምጡ። እሺ ስሙ። በእውነተኛው ዓለም ቲያትርና ፊልም መስራት እንጀምራለን። ከአሁን ሰዓት ጀምሮ ጻድቁ ቃልቻ እሆናለሁ። ጠንቋይ እሆናለሁ። መጠንቆል እጀምራለሁ። እንዴት ጻድቄ? ዮናታን ዲኮር የሚሰራው ልጅ አለ አይደለም? አንዳንድ የምነግርህን ዕቃ ከሱ ጋር ይዘህ ታመጣለህ። እሺ ሄደህ ይቺ የሀብታሟ ልጅ ማን ነበረ ስሟ? አንተ ስርስር የምትለው ሊያ። አዎ ሊያዬ። አብረህ ትሄጂና እሷን እዚህ ታመጫታለሽ። ችግርሽን ይፈቱልሻል
ምንም ችግር የለም ብለሽ ትነግሪያታለሽ። እዚህ ገብታ ስትወጣ አንተ ጠብቀህ አፈቅርሻለሁ ብለህ እግሯ ላይ ድፍት ማለት ብቻ። ጻድቁ በቃ ጨርሻለሁ፣ አለቀ። አረጋሽዬ 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 አረ አባቴ አረ ጌታዬ አረ አውታዬ አረ ጌታዬ። እሺ እንግዲህ አሁን አንቺ ማድረጋለች ወደም እስቲ ምንድነው አሁን አንቺ ራስሽ አይሽ ስትሰሪው አረጋሽ ለመቀበል ታዲያ አረጋሽዬ 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 አረ አባቴ አረ ጌታዬ አረ ጌታዬ አረ አባቴ አረጋሽዬ 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 ይቻላል አረጋሽዬ ብቻ በቃ የሆነ በቃ ከባዷ አሪፍ ነው እንትንሽ በቃ ድምጽሽን ግን ቢቀር እንደኔ ባታደርጊ ጮክ ለማድረግ ትሞክራለሽ። እስቲ በይዋንዴ አረጋሽዬ 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 አረ ጌታዬ አረ አባቴ አረ አባቴ አረ አባቴ አረ ጌታዬ አረ በቃ አንቺ በቃ ማስተካከል ነው። እንደዚህ በዚሁ ሞቅ አድርገሽ መስራት ነው። መለማመድ ነው። ተለማምደን ለማሳመን ሁሉ ነገር ለማሳመን መሞከራለን። እስቲ አሁን ሆፓ ነው እምቲ እስቲ በይው ሆፓ ሆፕ ሆፓ ሆፕ አሪፍ ታታፈስ ይኸውልሽ ሆፓ ሆፕ ሆፓ ሆፕ ሆፓ ሆፕ አሁን አንቺ የምትይው እንደዚህ ይኸውልሽ ሆፓ ሆፕ ነው የምትይው። ይኸኛውን ግን ሆፓ ሆፕ አምጣልኝ ነው ሆፓ ሆፕ አሁን እኔ ሆፓ ሆፕ አምጣልን ሆፓ ሆፓ አየሽ እንደዛ ነው። አንተስ እስኪ ሆፓ ሆፕ ሆፓ ሆፕ ሆፓ ሆፕ ሆፕ ስታንድ ላይ በሉት ወጣች ሆፓ 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 እስታንድ ሆፕ አዎ ሆፓ ሲያብራት ግቢ ሆፓ አያችሁ ሆፓ ሆፓ አያችሁ እንዴ ነው የምንሰራው? አንተም ተቀበል ነው ሲበል ሆፓ 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 እንደዛ ነው ሆፓ አስታሊ በሮ አስታሊ በሮ በሮ አስታሊ በሮ አስታሊ በሮ በሮ አረጋሽዬ አረጋሽዬ አረ ጌታዬ አረ አባቴ ሆፓ ሆፕ ሆፓ ሆፓ ሆፕ ካሽ ጠበሽ ጠበሽ በጣም አሪፍ በጣም አሪፍ። ወደ ስራችሁ መሄድ ትችላላችሁ። እንተባባል። ሆፓ 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 አሁን ትመጣለች። አንተ ምንም ባላወቀ መታ ታለቃቀስብሃለች። ዝም ብለህ ጥላት ትሄዳለህ። ማንም ነገር ሳልናገራት ነው። ምክንያቱም አሁንማ በአንድ ጊዜ ካግባ እሺ ካልካት በኋላ እንቸገራለን። ስለዚህ በደንብ ካሰቃየናት ታምናለች ማለት ነው። ከዛ በኋላ እኔ መጥቼ ችግር የለውም እናስፈጽምልሻለን ምናምን ብዬ አሳምናታለሁ። በቃ አሁን ደግሞ አንቺ እናትሽ እሺ እጠነቀቃለሁ። በቃ ተነስተሽ ሂጂ። በቃ እናስመጣብሽ። ምን ያድርሰለች ነው ለማውቃቸው ሰዎች በሙሉ የተናገርኩ ማንም ምንም ቢል አልተውክም ካልሞትኩ በቀር። እጭ እንግዲህ ኡፍ አላበዛችሁም እንዴ? ስራውን እችብኝ እኮ እንዴ ሊ ምን ሆነሽ ነው? እኔ ላልቅስልሽ የኔን በፍሰስ። ቆይ ምን ሆነሽ ነው? እናንተማ መጫወቻ ያደረጋችሁ። ቆይ ምን አለበት ብታሳምኝልኝ? እንደዚህ ሰውን አላሳዝንሽ። ቆይ ታምኛለሽ አይደል? እመኝ የምልሽን ሁላ በትክክል ካደረግሽ ማርኮን በትሽ ይገባል። እውነት
እውነቴን ነው። ምንም ነገር ይሁን ብቻ ማርኩን ፍቅር ይላል። ምን ማድረግ እንዳለብሽ በኋላ በስልክ ሁሉንም ነገር እነግርሻለሁ። ወይ በእናትሽ አሁን ንገሪኝ እባክሽ። አሁን ንገሪኝ። ተረጋጊ። አይን አብራ ነገ ይመጣል የሚሉት ዛሬ እንዴት አድሬ ያላሉ። ኧረ አረጋጊ። እስቲና ያዝ እስቲ ያዥ። እነዚህ ያያችሁ ይሄ ዋንጫ አያችሁ። አንቺ ምን ትያለሽ ደግሞ? ቁሙ፣ ሶስታችሁም ወደ እንደዚህ ቁሙ። እንዴት ነበር የምትቆሙት? እንዴት ነበር የምትቆሙት? እንዴት ነበር የምትቆሙት? እንደዚህ አያችሁ። በቃ እንደዚህ ተስተካከላላችሁ። ከዛ በቃ አያችሁ። እስቲ 1 2 3 ይሄኛው ስቴፕ እንደዚህ ነው አያችሁ። ይሄ ጠቅላላ እቃው ስለሚወጣ ችግር የለም። ከዛ ስግድ ታደርጋለህ። አሁን ትንሽ አንቺ ወደ ኋላ ግቢ፣ እንደሱ ቁሚ። በቃ ቦታ በኋላ ሲሰፋ እኮ ይኖረናል። ይሄ ሶፋ ሲወጣ እሱ ወደዛ ነው ጠጋ የሚለው፣ አንቺ እዚህ ጋር ነው። 1 2 3 ሲመተሽ ከዛ እዛሽ ጋር አስቀምጫት እኮ። እስቲ አንተ እንደው ቢደረግ እንደሱ አይደል? በቃ እስቲ አንተ ምናና እዛሽ ጋር አስቀምጣት። እዛ ሳስተ መጀመሪያ አንቺ ከዛ በኋላ አንቺ ላይ እና እዚህ ጋር ክሪስ ክሮስ እዛ ጋርና እዛ ጋር ነው፣ እዚህ ጋርና እዛ ጋር ስለሚሆን ርቀት አለው። ይሄ እንዳትናደጅብኝ እሺ። ያ የነገርኩሽ ነገር እኮ እንዲሳካ ብዬ ነው። ትምጣ ወይ ብዬ ላስፈቅድልሽ። ተምጣሉ? እሺ አሉ። እነማን ናቸው? ኧረ ተረጋጊ። እንዴት ልረጋጋ? ማርኮን ምን ያህል እንደምወደው እያወቅሽ። እኔ እኮ ችግርሽን አይቼ ልረዳሽ ፈልጌ ነው። ትልቅ አዋቂ አለው ጠንቋይ። ጠንቋይ? ምን ነው በእናትሽ አላሳዝንሽ? እንዲህ መጫወቻ ታደርጊኛለሽ? ምን ችግር አለው? እኔ እኮ ነኝ የምካደማቸው። እሳቸው ጋር መጥቶ አንድ ሰው ችግሩ ሳይፈታለት የተመለሰ የለም። ችግርሽን ነግሬያቸው እኮ ነው ትምጣ ያሉት። እኔ ፈራሁ። እኔ እንደዚህ አይነት ነገር ፈራለሁ። ታይዋ እኔ እኮ ስትጎጂ ስላየው አሳዘነሽ ነው። ቀረብሽ። ቻው በይ። ቆቆቆ እንዳትዘጊው እሺ። ምንድነው ማደርገው? ነገ ትመጫለሽ። ልብሽን ደግሞ አሳምኝ። አባቴ ሁሉንም ነው የሚያውቁት። ያውቃሉ? እያሮጡ ነው የሚያመጡልሽ። ሊያየ እንዲል ነው የሚያደርጉት። ምን እንደሚያስፈልግ ነገ እነግርሻለሁ። ቻው። አሁን ማርክን አግኝቼው ብታይ እንዴት ገላምጦኝ እንዳለፈ። ተንበርከኪ አንቺ ድፍት በይ።